አንድ ሰው ከልቡ ማያፈቅር ማይወድ ከሆነ ያ ሰውን ለማሳመን መጣር የለብም። ካጠገባችሁ ያሉ ሰዎች ይውደዷችሁ አይውደዷችሁ የእናንተ ጉዳይ አይደለም። በመጨረሻም አዶናይ እውነቱን ተናገረ። በማኅበራዊ አውታረ መረቦች ላይ ሁሉም ነገር ፍጹም ይመስላል። ፈገግታዎቹ፣ ቆንጆዎቹ ጊዜያት፣ አስተያየቶች፣ የጥንዶች ግቦች ይላሉ። ከስክሪኑ ጀርባ ግን ነገሮች የተለያዩ ነበሩ። አዶናይ ሙሉ በሙሉ በፍቅር ነበር። ጊዜህን፣ ትኩረትህን፣ ታማኝነትህን የምትሰጥበት የፍቅር አይነት፣ እውነተኛ ነገር እየገነባ ነው ብለህ የምታምንበት አይነት። ግን እሱ ፍቅር ውስጥ እያለ አሁንም ከቀድሞ ፍቅረኛዋ ጋር ከጀርባው እያወራች ነበር። በጸጥታ በሚስጥር። መጀመሪያ ላይ አያውቅም ነበር፣ አመነባት። እና አንዳንድ ጊዜ ይህ በጣም አስቸጋሪው ክፍል ነው፣ ያንን እምነት ቀስ በቀስ የሚያፈርስ ሰው ሲያምኑ። ከዚያ ሁሉም ነገር ፈነዳ። የቀድሞ ፍቅረኛዋ ሁሉንም ነገር በመስመር ላይ ለመልቀቅ ወሰነ። ግን ነገሩ እዚህ አለ። አዶናይ እሷን ለመሳደብ ወደ ማኅበራዊ ሚዲያ አልሮጠም፣ አላጋለጣትም፣ ለእይታዎች ድራማ አልፈጠረም። ዝምታ ብቻ። እና ከዚያ አንድ ቀን እንዲህ ሲል ዝምታውን ሰበረ። አንተ ብቻ ከሆንክ አፈቃሪው ማንንም ሰው በሕይወቱ ውስጥ እንዲቆይ አታድርግ። መሄድ ከፈለገ ልቀቃቸው። ማን መሆንን ለአንድ ሰው ለመለወጥ አትሞክር። ያ ምክር ብቻ አልነበረም፣ ሲናገር ሕመም ነበር። በዐይኖቹ ውስጥ ማየት ይችላሉ። ከሌላው ሰው በላይ ስትወድ ራስህን ታጣለህ። እና አዶናይ ለማንም ራሱን ለማጣት ፈቃደኛ አልነበረም። አንዳንዶቻችሁ ለመፈቀር ብላችሁ ራሳችሁን ትከዳላችሁ። አያችሁ፣ አንድ ሰው ከልቡ ማያፈቅር ማይወድ ከሆነ ያ ሰውን ለማሳመን መጣር የለብንም። ካጠገባችሁ ያሉ ሰዎች ይውደዷችሁ አይውደዷችሁ የእናንተ ጉዳይ አይደለም። መልፋት የለባችሁ። ችግራችን ብዙዎቻችን እንለፋለን። ችግሩ መልፋት ላይ ያለ እስከ ለፋህ ድረስ ህይወት ሁሌም ከባድ ትሆናለች። ከዛ ስንቴ ከተጎዳህ በኋላ ከተማርክ በኋላ መጨረሻ የሚገባ ነገር ምንድነው? ለቀቅ ማድረግ እንዳለብህ ነው። ሰው የፈለገውን ነገር እንዲመርጥ መፍቀድ እንዳለብህ ነው። አንዳንዱ ሊወድህ ይችላል፣ አንዳንዱ ላይወድህ ይችላል። አንዳንዱ አትመቸውም፣ አንዳንዱ ትመቸዋለህ። በቃ just like that, you know የምትወስነው ነገር አይደለም። በቃ ላይ አስገድደህ የምታሳምነው ነገር አይደለም። ሶ ማሳመን አቁሙ። በቃ just like ኑሩ እንደ ሰው። በቃ ላይ አዶናይ ይኖራል፣ በቃ ይራመዳል፣ ሱፍ ይለብሳል፣ ስራው ይሰራል፣ ቤተሰቦቹን ያግዛል፣ ሰው ያግዛል ከተመቸው። በቃ እነዚህ ነገሮች ተረዳችሁ። ሰው ወደደ አልወደደና የኔ ጉዳይ አይደለም። ዝናብ ሲዘንብ ትደበራላችሁ፣ ትጨናነቃላችሁ። ፀሐይ ሲሆን በቃ ይደብራቸዋል ምናምን። ወይዘሩ ለራሱ ያጨናንቃቸዋል። ለምን? መቆጣጠር ስለምትፈልጉ ነው። መቆጣጠራችሁ የእግዚአብሔር ስራ ነው። ለቀቅ አድርጉለት ለእግዚአብሔር። ኦኬ ዛሬ ዘነበ፣ ኦኬ ምን ላይ ፎከስ ላድርግ? አቴንሽኔ ወዴት መሄድ አለበት? ትኩረቴ ወዴት መሄድ አለበት? ለቀቅ ባልን ቁጥር ነገሮች እየቀለሉ ይመጣሉ። ችግራችን መቆጣጠር ስለምንፈልግ ነው። ሰው መቆጣጠር እንፈልጋለን። የአየር ጸባይ መቆጣጠር እንፈልጋለን። ያለን ገንዘብ መቆጣጠር እንፈልጋለን። እኛ ብቻ እንስራ፣ እኛ ብቻ ጥሩ ነገር እናስብ፣ እኛ ብቻ እንራመድ ወደምንፈልገው ዓላማ። ሌላው ለእግዚአብሔር መተው ነው። እሱ ነው የሚያውቀው። እንደዚህ ማለት ሰላማዊ ህይወት ውስጥ ያስገባችኋል። መለመን ታቆማላችሁ። የራሳችሁ በር እንዳላችሁ፣ በረከት እንዳላችሁ ታውቃላችሁ። አንዳንድ ጊዜ ፍቅር ከባድ ትምህርት ያስተምራል። ምን ይመስላችኋል? አዶናይ በትክክለኛው መንገድ ተቆጣጥሮታል ወይስ ነገሮችን በተለየ መንገድ ማድረግ ነበረበት? አስተያየቶን ከዚህ በታች ባለው አስተያየት መስጫ ይስጡ። ቪዲዮውንም ላይክ በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ።